የአንድ ንጉሥ መነሳት። በታሪክ ዘመናት ዓለም ስፍር ቁጥር የሌላቸው አደገኛ ወንጀሎችን አይታለች። ነገር ግን በደቡብ አሜሪካ ኮሎምቢያ በምትባል ሀገር የሚፈራና ኃይለኛ ብቻ ሳይሆን በዓለም ላይ ካሉ እጅግ ባለጸጋ ሰዎች መካከል አንዱ የነበረ ሰው ይኖር ነበር። ይህ በ1980ዎቹ መገባደጃ ላይ ወደ $25 ቢሊዮን የሚጠጋ ሀብት ያካበተው የኮኬይን ንጉሥ ተደርጎ የሚወሰደው ሰው ነበር። በዚያን ጊዜ ኮሎምቢያ ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ $39 ቢሊዮን አካባቢ ነበር። ይህም ማለት ይህ አንድ ሰው የሀገሩን ኢኮኖሚ 65% ያህል ይቆጣጠር ነበር ማለት ነው። የእሱ ቡድን ገንዘብ አይቆጥሩም ነበር፣ በኪሎ ነው የሚጠብቁት። በጣም ብዙ ጥሬ ገንዘብ ስለነበረው ሙሉ መጋዘኖች ሞልተው ነበር። በየዓመቱ አይጦች 10% የሚሆኑ ገቢውን ያኝኩት ነበር። የግል ደሴቶችን፣ አውሮፕላኖችን፣ የባህር ሰርጓጅ መርከቦችን፣ መኖሪያ ቤቶችን፣ የእግር ኳስ ሜዳዎችን እና የራሱን የግል መካነ እንስሳት በመግዛት ገንዘቡን እንደ ውሃ አፍሷል። ሴት ልጁን ለማሞቅ በአንድ ምሽት ላይ በሚሊዮኖች የሚቆጠር $፣ በእሳት አቃጥሏል። ከዚህ ሁሉ በኋላ ግን ሀብቱ እምብዛም አልተለወጠም። ይህ ሰው በአንድ ሕግ ይኖር ነበር። ፕላታ ኦፖ፣ ብር ወይም እርሳስ፣ ወይ ገንዘቡን ተቀብለህ ለትውልድህ የሚሆን ባለጸጋ በመሆን መቀላቀል ወይም ደግሞ ሞትን መጋፈጥ። በዚህ ሕግ ምክንያት ሁሉም ሰው ይፈራው ነበር። ከፖሊስና ከመንግስት ሚኒስትሮች እስከ ዳኞችና ጋዜጠኞች ድረስ ሁሉም ማለት ይቻላል በኪሱ ነበሩ። በእሱ ላይ የሄደ ማንኛውም ሰው በኃይል ይገደል ነበር። በወንጀል ዘመኑ የኮኬን ግዛት መገንባት ከ4000 በላይ ሰዎች እንዲሞቱ ምክንያት ሆኗል። ከእነዚህም መካከል ከ600 በላይ ፖሊስ መኮንኖች ይገኙበታል። ስሙ ብቻ ኮሎምቢያን ያስደነግጥ ነበር። በጣም ኃይለኛ ከመሆኑ የተነሳ የአገሪቱ ሕጎች እንኳን በእሱ ትዕዛዝ ሊጻፉ ይችላሉ። በመጨረሻ ሲታሰር በራሱ ውል ነበር። እስር ቤቱ በእሱ ከተገነባ በራሱ ሰዎች የሚጠበቅ ከሆነና በሁሉ አይነት የቅንጦት ዕቃዎች የተሟላ ከሆነ ብቻ ወደ እስር ቤት ለመሄድ ተስማማ። ይህ በዓለም ላይ የታየው እጅግ ባለጸጋና ታዋቂ የዕፅ አዘዋዋሪ የነበረው የፓብሎ ኤስኮባር ታሪክ ነው። ከሞተ ከብዙ አስርተ ዓመታት በኋላም አፈ ታሪኩ አሁንም ድረስ የሚሰማ ሰው ነው። ፓብሎ አሌዮ ኤስኮባር ጋቬሪያ በታህሳስ 1949 በሪዮ ኔግሮ ኮሎምቢያ ተወለደ። ከ7 ልጆች መካከል ሶስተኛው ነበር። አባቱ ገበሬ ሲሆን እናቱ ደግሞ የትምህርት ቤት መምህር ነበረች። ገና ልጅ ሳለ ቤተሰቡ ፓብሎ ወደ አደገባት ወደ ሜዲ ተዛወረ። በትምህርት ቤት እያለ ጠበቃ ወይም የኮሎምቢያ ፕሬዝዳንት ለመሆን አልሞ ነበር። ነገር ግን እያደገ ሲሄድ ህልሙ ተለወጠ። እውነተኛ ኃይል ከፖለቲካ ወይም ከህግ እንደማይመጣ ተረዳ። ከገንዘብ ነው የሚመጣው። የገንዘብ ችግር ትምህርት እንዲያቋርጥ አስገደደውና ለራሱ ቃል ገባ። በ25 ዓመቱ 1 ሚሊዮን ፔሶ ካላገኘ ህይወቱን ያጠፋል። ያ ለሀብት ያለው ወደ ወንጀል ገፋው። የሐሰት ዲፕሎማዎችን በመሸጥ ስቴሪዮ መሳሪያዎችን በማዘዋወርና የመቃብር ድንጋዮችን በመስረቅ በትንሹ ጀመረ። ነገር ግን ብዙም ሳይቆይ የመኪና ስርቆትና ሀብታም ሰዎችን በአፈሳ በመጠለፍ ተያዘ። የተጠቂው ቤተሰብ ለመክፈል ፈቃደኛ ካልሆነ ሳይዘገይ ይገድላቸው ነበር። በ22 ዓመቱ ሚሊዮነር ሆነ። በ1974 በመኪና ስርቆት ተይዞ ነበር። ነገር ግን ለፖሊስ ጉቦ ከሰጠ በኋላ ተለቀቀ። ኤስኮባር ጉቦና ማስፈራራት ማንንም ለፈቃዱ ማስገዛት እንደሚችል ተገነዘበ። በ1970ዎቹ አጋማሽ ላይ ኮኬን ንግድን አገኘ። ይህም ሌላውን ሁሉ እንዲንቅ አደረገው። በዚያን ጊዜ አሜሪካ ውስጥ ለኮኬን ያለው ፍላጎት እየጨመረ ነበር። የኮሎምቢያ አዘዋዋሪዎች ደግሞ ሀብት እያካበቱ ነበር። ኤስኮባር እድሉን ተመለከተ። ንግዱን ተማረ። ከአምራቾችና ሙሰኛ ባለስልጣናት ጋር ግንኙነት ፈጠረ። ብዙም ሳይቆይ የራሱን ግዛት ለመፍጠር ወሰነ። በ1975 የሜዲን ከፍተኛ የኮኬን አዘዋዋሪን አስገደለና የተቀሩትን ሰዎች ለእሱ እንዲሰሩ አስገደዳቸው። ከአንድ ዓመት በኋላ ከኦቾ ወንድማማቾች ከካርሎስ ሌንደር እና ከጆሴ ሮድሪጌዝ ጋቻ ጋር በመተባበር የፖለቲካ ምኞትና የህዝብ ገጽታ የሜዲ ካርቴልን በመመስረት
የኮኬይን ምርትን ማጓጓዝና ስርጭትን ተቆጣጠረ። ኤስኮባር ኮኬይንን በመኪና ጎማዎች፣ በቴሌቪዥኖች፣ በአሳ ሆድና በአውሮፕላን ጎማዎች ውስጥ በመደበቅ የፈጠራ ዝውውር ዘዴዎችን ተጠቀመ። አብራሪዎቹን በአንድ በረራ $500,000 ይከፍላቸው ነበር። ግዛቱ በፍጥነት እያደገ በመሄድ ብዙም ሳይቆይ ከፔሩ፣ ቦሊቪያ እና ኢኳዶር ወደ አሜሪካ ማዘዋወር ጀመረ። በ1976 ማሪያ ቪክቶሪያ ሃናን አገባ። እሷም በወቅቱ 15 ዓመቷ ነበር። ነገር ግን በዚያው ዓመት ፖሊስ በመኪናው ጎማ ውስጥ 40 ፓውንድ ኮኬን ደብቆ ሲያገኝ እንደገና ተያዘ። ጉቦና ዛቻ በመጠቀም ከእስር ቤት አመለጠና ያሰሩትን ወኪሎች ገደለ። ያኔ ነበር ብር ወይም እርሳስ የሚለውን ደንቡን በይፋ ያስተዋወቀው። ብዙም ሳይቆይ ሜዲሊን ካርቴል በዓለም ላይ ትልቁ የኮኬን አውታር መረብ በመሆን 80% የሚሆነው የአሜሪካን የኮኬን አቅርቦት መላክ ጀመረ። ኤስኮባር በየሳምንቱ $420 ሚሊዮን በላይ ያገኝ ነበር። ይህም የኮኬን ንጉሥ የሚል ቅጽል ስም አስገኝቶለታል። የአየር ማረፊያ፣ ዝሆኖች፣ ቀጭኔዎች፣ ጉማሬዎችና ከውጭ ሀገር የገቡ እንግዳ የሆኑ እንስሳት እንዲሁም የበሬ መዋጊያ ቦታ፣ ሐይቆችና የመዋኛ ገንዳዎች ያሉት 7000 ሄክታር መሬት የሆነውን ሃሴንዳ ናፓልስ የተባለውን ሰፊ መሬት ጨምሮ ሰፋፊ ንብረቶችን ገዛ። ሀብቱን የማይነካ አደረገው። ነገር ግን ከዚያ በላይ የሆነ ነገር ይፈልግ ነበር፤ የፖለቲካ ስልጣን። ግዛቱን ለመጠበቅ ድሆችን፣ ቤቶችን፣ ሆስፒታሎችንና የስፖርት ሜዳዎችን በመገንባት ራሱን እንደ ሮቢን ሁድ አድርጎ አቀረበ። ሰዎች ይወዱት ነበር። በ1982 ደግሞ የኮሎምቢያ ፓርላማ አባል ሆኖ ተመረጠ። ለተወሰነ ጊዜ ኤስኮባር ሕጋዊነትን አጣጥሟል። ኮሎምቢያን በስፔን እንደ ኦፊሴላዊ ልዑክ ሆኖም ወክሏል። ነገር ግን ብዙም ሳይቆይ ጋዜጠኞችና ሚኒስትሮች የወንጀል ታሪኩን ማጋለጥ ጀመሩ። የፍትህ ሚኒስትሩ ሮድሪጎ ላራ ቦኒላ ኤስኮባርን እውነተኛ ግዛት በማጋለጥ ምርመራ ጀመሩ። ኤስኮባር ተቆጥቶ በ1984 ከእሱ ጋር የተቃወመውን ጋዜጣ አርታኢ ጋር አስገደላቸው። ውድቀቱ ይጀምራል። የኮሎምቢያ መንግስት በመጨረሻ በእሱ ላይ ዞረ። የእስር ማዘዣ አውጥቶ ከአሜሪካ ጋር የእስር ልውውጥ ስምምነት ተፈራረመ። ኤስኮባር ስምምነቱ ቢሰረዝ የኮሎምቢያን 10 ቢሊዮን ብሔራዊ ዕዳ ለመክፈል አቀረበ። ነገር ግን መንግስት ፈቃደኛ አልሆነም። ገንዘብ ሳይሰርቅ ሲቀር ወደ አመፅ ዞር አለ። የኮሎምቢያን ጠቅላይ ፍርድ ቤት በመውረርና ግማሽ ዳኞችን በመግደል የእስር ልውውጥ መዝገቦችን ጨምሮ በሺዎች የሚቆጠሩ የህግ ሰነዶችን በማቃጠል ግራ ዘመም ሽምቅ ተዋጊዎችን ደገፈ። በ1980ዎቹ መገባደጃ ላይ የኤስኮባር ጦርነት በሺዎች የሚቆጠሩ ሰዎችን ገድሏል። ካርቴሉ ከተሞችን በቦምብ ደበደበ፣ ፖለቲከኞችን ገደለ፣ የፖለቲካ መኮንኖችንም ገደለ። በ1989 ፎርብስ እሱን የተቃወመውን ማንኛውም ሰው መግደሉን እንደቀጠለ ቢሆንም $25 ቢሊዮን የተጣራ ሀብት ያለው በዓለም ላይ 7ኛ ባለጸጋ ሰው አድርጎ ዝርዝር ውስጥ አካተተው። ለዓመታት ደም መፍሰስ ከፈጸመ በኋላ ኤስኮባር በ1991 እጁን ለመስጠት ተደራደረ። ነገር ግን የራሱን እስር ቤት መገንባት ከቻለ ብቻ ነበር። መንግስት ተስማማ። እስር ቤቱ ካቴድራል፣ የቅንጦት ክፍሎች፣ መጠጥ ቤት፣ የእግር ኳስ ሜዳና የዝነኞች ጉብኝት ነበረው። ከውስጥ እንደተለመደው ግዛቱን ማስተዳደር ቀጠለ። ነገር ግን በውስጡ የራሱን ሰዎች ካሰቃየና ከገደለ በኋላ መንግስት ወደ እውነተኛ ተቋም ለማዘዋወር ወሰነ። ከመንቀሳቀሳቸው በፊት ኤስኮባር አመለጣቸው። የፓብሎ ኤስኮባር ሞት። የኮሎምቢያ ኃይሎች ዩኤስዲኤ እና የጠላቶቹና የተጎጂዎች ቤተሰቦች ያቋቋሙት ሎስ ፔፔስ በተባለ የጥቃት ቡድን ለአንድ ዓመት ተኩል ያህል ተደብቆ ቆይቷል። ታኅሳስ 2 ቀን 1993 የ44 ዓመት ልደቱን ካከበረ ከአንድ ቀን በኋላ ኤስኮባር ለቤተሰቦቹ ያደረገውን የስልክ ጥሪ ተከትሎ ተገኘ። ፖሊስ በሜዲ የሚገኘውን አስተማማኝ ቤቱን ከበበ። ሕንፃውን ሲወሩ ኤስኮባር በጣሪያ ላይ ለማምለጥ ሲሞክር ብዙ ጊዜ ተተኮሰበት። አንዳንዶች ቃል በገባው መሰረት ከመያዝ ለማምለጥ ራሱን እንዳጠፋ ይናገራሉ። የፓብሎ ኤስኮባር ሞት የአንድ ዘመን ፍጻሜ ነበር። ለኮሎምቢያ መንግስት ድል ነበር። ነገር ግን በብዙ ድሆች ኮሎምቢያውያን አሁንም እንደ ጀግና ተደርጎ ይከበር ነበር። ከ25000 በላይ ሰዎች የቀብር ስነ ስርዓቱ ላይ ተገኝተዋል።
ከሞተ ከብዙ አስርተ ዓመታት በኋላም ማንም በእጽ ዓለም ውስጥ የእሱን የሀብት ወይም አስፈሪ ደረጃ ላይ አልደረሰም። ፓብሎ ኤስኮባር ለዘላለም የኮኬን ንጉሥ በመባል ይታወሳል።